الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى من المربط درساتنا. بزي درس لي كتاب الصلاة باب صلاة الجماعة والإمامة የሚለው ርዕስ ላይ ነው ያለነው። ሐዲስ 383ኛ ሐዲስ ከአለፈው ሐዲስ ጋር የተያያዘ ነው። ወልብን ማጃ من حديث جابر رضي الله عنه ولا تؤمن امرأة رجلا ولا أعرابي مهاجرا ولا فاجر مؤمنا وإسناده واهن. بزي حديث ابن ماجه بزقبت حديث كجابر بن عبد الله رضي الله عنه ولا تؤمن امرأة ولا أعرابي ولا تؤمن امرأة رجلا سيت لج وندن إمام هنا ما السجد يلباتم ولا أعرابي مهاجرا يا قطريو سو من دزيه مهاجر هنا سو ما السجد يلباتم ولا فاجر مؤمنا فاجر هنا مالتم ወንጀልን የሚዳፈር የሆነ ጥፋትን የሚፈጽም የሆነ ሰው ሙእሚን የሆነውን ሰው ወይም በኢማኑ ጠንካራ የሆነና ወንጀል የማይዳፈርን ሰው ማሰገድ የለበትም። ይህ ሐዲስ ሰነዱ ደካማ ነው። ሐዲሱ ሙሉ ለሙሉ በዚህ ደረጃ ለማስረጃነት ለመቅረብ አይችልም፣ ከድክመቱ አንጻር ማለት ነው። ከመሆኑም ጋር በዚህ ሐዲስ ላይ የምንመለከተው ሴት ልጅ ወንድን ኢማም ሆና ማሰገድ እንደማትችል ነው። ይሄ የአብዛኛው ዑለማዎች አቋም ነው። አንዳንዶቹ የኡሙ ወረቃን ሐዲስ እናየዋለን ወደፊት። የኡሙ ወረቃ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቿን ኢማም ሆና ማሰገድ እንደምትችል የፈቀዱላት ሐዲስ አለ። በዚህም መሰረት አዛን የሚያወጣ ሰው አድርገውላት፣ አንድ ትልቅ ሰው ሽማግሌ የሆነ ሰው አዛን እንዲያደርግላት፣ ከዛ በኋላ የቤተሰብ አባላቶችን ማሰገድ እንድትችል ፈቅደውላታል ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ ማስረጃ ያደርጋሉ። ከመሆኑም ጋር ሐዲሱ የሙአዚኑ ሰው ከሷ ጋር ተከትሎ ይሰግድ ነበር የሚለው ማስረጃ ቢኖር ኖሮ ሙሉ ለሙሉ ለማስረጃነት ብቃት ይኖረው ነበር። ነገር ግን ሙአዚኑ አዛን አድርጎ ከሷ ጋር እንደሚሰግድ ምንም ማስረጃ የለም። እንዲያውም ወንዶች ሰላተል ጀማዓ በእነሱ ላይ ዋጅብ ከመሆኑ አንጻር መስጂድ ሄደው እንደሚሰግዱ የታወቀ ነው። በሰሐባዎች ዘመን በቤት ውስጥ የሚሰግድ የለም፣ ሙተኸሊፍ ካልሆነ በስተቀር ማለት ነው። ከሰላተል ጀማዓ መጣድ የማይፈልግ ለሰላት ግምት የማይሰጥ ካልሆነ በስተቀር ሰሐባዎች በዛ አይነት መልኩ አይታወቁም። ስለዚህ ይሄ በግልጽ የሚያሳየን አዛን ካረገላት በኋላ እሱ ወደ ሰላት ወደ መስጂድ እንደሚሄድና የቤተሰብ አባላቶች ማለት ሴቶች እንደዚሁም ልጆችን ባሪያዎች ሊኖሩ ይችላሉ፣ እነዚህን ነበር የምታሰግደው የሚለው በግልጽ የሚያሳየን ነው ማለት ነው። በተጨማሪም በነቢ ሰለላሁ ዐለይሂ ወሰለም ዘመን ከዛም በኋላ በሰሐባዎች ዘመን ከዛም በአይማዎች ዘመን በጣም በፍቅህ የሚታወቁ በዕልማቸው የሚታወቁ ምጡቅ የሆኑ ሴቶች ነበሩ። ከመሆኑም ጋር ግን በኢስላም ታሪክ ውስጥ በሴት ልጅ በኢማምነት ሰላተል ጀማዓ አሰግዳለች የሚል የለም። ስለዚህ ይሄ የቤተሰብ አባላትን ወይም ደግሞ የሴት ጀማዓዎችን በጀማ አንድ ቦታ ላይ በሚገናኙበት ጊዜ እነሱን ማሰገድ እንደምትችል ያው የተረጋገጠ ነው። ከዛ ውጭ ግን የሙስሊሙን ጀማዓ በኢማምነት ማሰገድ የሚለው ምንም አይነት ማስረጃ የሌለው ከመሆኑም ጋር የሙስሊሙ ኡማ በአጠቃላይ በተግባር ደረጃ ይሄ ነው አቋሙ ማለት ነው። በተጨማሪም አንዳንድ ዑለማዎች ሰላት ተራዊህ የመሳሰለው ላይ ቁርአንን የሚያቅሰው በአካባቢ ላይ ከሌለ እሷ ልትሆን ትችላለች የሚል አቋም አለ። ይህም በማስረጃ ደረጃ የሚያነሳሳል።
ስለዚህ ሴት ልጅን በኢማምነት ማስቀመጥ የሚሆን አይደለም። አንድ ሰው ያኒ በፊክር አንጻር ሊያስኬድ ይችላል፣ ግን በሐቂቃ ይህንን ድፍረት ያገኙ ሰዎች እሱ የሚለውን ለመቀበል የሚከብዳቸዋል ብዬ አላስብም። እሱ ባሰበው መንገድ ምንድን ያለው ይጠየቅ። አንድ ሙፈክር ሴት ልጅ ኢማም መሆን ትችላለች ወይ ቢባል እኔ ይቻላል ከሚሉት ነኝ አለ። ግን በሸርጥ ነው አለ። ሸርጡ ምንድነው? ቆንጆ መሆን አለባት፣ ድምጿ ያማረ መሆን አለበት፣ በአጭር ቀሚስ መሆን አለበት ምናምን እያለ ሸርጥ አስቀመጠ። ከዛ በኋላ ምክንያቱም ደግሞ ሲናገር ምን አለ? ይሄ ሁሉ ሸርጥ ለምን ያስፈልጋል ብለው ቢጨቃጨቁ ከየት አመጣ ይሄን ሁሉ ሸርጥ ብለው ቢጠይቁና ቢጨቃጨቁ እኛም ሴት ልጅ ኢማም ትሁን የሚለውን ከየት አመጣቸው ብለን እንከራከራቸዋለን አለ። እሺ ቢሉስ በቃ አሁን የተባለው መስፈርትን እናሟላለን ቢሉ ምን ሊባል ነው? አንዳንድ ጊዜ ሙፈክር ነን ብለው ሰዎች እሱ ያሰበው ምንድነው? እሱ አይሆንም ስንል አክራሪዎች ናቸው፣ ሴት ጨቆኑ ይባላል ምናምን ተብለን ከምንል እሺ እንበላቸው፣ ግን ይህን መስፈርት እናስቀምጥ። እነሱ ይህ መስፈርት ከየት መጣ ሲሉ እኛ ሴት ኢማም ትሁን የሚለው መስፈርት ከየት መጣ ብለን እንመልሳለን አይነት እንትን ነው። ግን ያው ችግሩ ዞሮ ምንድነው? እነሱ ያው ይህን ድፍረት ካገኙ በቃ እሺ በተባለው መስፈርት ደግሞ እሺ እንላለን ቢሉ ምን ሊያደርግ ነው? አስቸጋሪ ነው። አላኩል ሐል ሐዲሶች አሉ። ለምሳሌ ይመጣልናል ኢንሻአላህ። በጥቅሉ ሴት ልጅ በኢማምነት ወንዱንም ሴቱንም ታሰግድ የሚለው ይሄ የለም፣ ምንም አይነት ማስረጃ የለውም። ኢማምም አልተደረገም፣ በኢስላም ታሪክ ውስጥም የለም። ያኒ ሽብሀ ኢጅማዕ ማለት ነው። ሴቶች አንድ ቦታ ላይ ሲሆኑ በጀማ ይሰግዳሉ። ከነሱ መሀል አንዳቸው ታሰግዳቸዋለች። ያኒ እንደ ሙሉ ለሙሉ እንደ ወንዶቹ ፊት ለፊት ወጣ ኢማም ባትሆንም በሰፉ መሀል ትሆንና ትንሽ ወደፊት ወጣ ትላለች። በዛ መሰረት እሷን እየተከተሉ ይሰግዳሉ ማለት ነው። በጀማ ከሆኑ ሴት በሴት ከሆነ ችግር የለውም። ችግር የለውም። አብረው ከሆኑ ሴት በሴት ከሆኑ እነሱ በሚሰማት ልክ ማድረግ ችግር የለውም። አጅነቢ የሚሰማ እስከሌለ ድረስ ካናዳ ብቻ አይደለም፣ ኒውዮርክ ላይም ሞክሯል። እንዲያውም አንዷ ሰልማ ከዛ በኋላ ለምን ሙአዚን አልሆንም ብላ ሙአዚን ሆነች። ከዛ በኋላ እንዲያውም አዛን አርጋም ኢቃማ አርጋ እሷ ራሷ ታሰግዳለች የሚል አባባል አለ። አልሐምዱሊላህ ግን እንደነዚህ አይነት ወጣ ያሉ የሆኑ አካሄዶች ያው በእስልምና ውስጥ ብዙ አይዘልቁም። ሊኖሩ ይችላል ሲል ግን ብዙም ይሄን የሚገዛ ማንም የለም። አልሐምዱሊላህ ያኒ ዲን ማለት እኛ ጋር አዲስ ነገር እያመጣ ወደ ኒሉ ኢንትሮዲዩስ ማድረግ ሳይሆን የኛ ዲን ተሰምሯል። በተሰመረው መንገድ ላይ መጓዝ ነው። በቃ የአላህን ውዴታ መፈለግ ነው እንጂ የመብት ጉዳይ አይደለም። እኔ ኢማም ልሁን አልሁን ተሰሚነት ይኑረኝ አይኑረኝ የሚለው አይደለም። አንዳንድ ጊዜ ኢማም ሆኖ ከኢማሙ ኋላ ያለው ሰውዬ ለሱ ሲባል የሁሉም ሰላት ተቀባይነት የሚኖርበት ጊዜ አለ። ኢማም ስለሆነ ከሌሎቹ የተሻለ ነው ማለት አለ። በእውቀት በሰላቱ በምናምኑ የተሻለ ሊሆን ይችላል። ነገር ግን አላህ ዘንድ የበለጠ ቅርብ ነው ለመባል ኢማም መሆን ያስፈልጋል። ኢማም ማለት ሬስፖንሲቢሊቲ ነው፣ ኃላፊነት ነው። ስለዚህ ይህን ኃላፊነት የመወጣት ጉዳይ ነው እንጂ የመብት ጉዳይ ለምን እኔ ኋላ ቀረው ለምን እሱ ከፊት ሆነ አይደል። ስለዚህ ነው አሁን ዑለማዎች ታላላቅ ዑለማዎች በአሁን በዘመናችን ታላላቅ ዑለማዎች አሉ፣ ግን ኢማም አይደሉም። ከሚያሰግዱ ሰዎች ኋላ ሆነው ነው የሚሰግዱት። የራሳቸው ተእሲስ ያደረጉት የመሰረቱት መስጂድ ላይ ሆነው ኢማሞች አላቸው። ቁርአን ያፈዙ ወጣቶች ኢማም ሆነው ያሰግዳሉ። ጁምዓ ሲሆን፣ ኹጥባ ሲኖር፣ ዋና ዋና ጉዳዮች ሲኖሩ እነሱ ፊት ለፊት ይመጣሉ። ከዛ ውጪ ኢማም ሆነው የሚያሰግደው ያው ወጣቶች ናቸው። ያ ማለት ምን ማለት ነው? አሁን ኢማም የመሆን ያለመሆን ጉዳይ ማለት ሌላ ርዕስ አይደለም። ለምን ሴት ልጅ አልሆነችም ሆናለች የሚባል ነገር አይደለም። አላህ ሱብሓነሁ ወተዓላ ትንሽ ቆይቶ እነዚህ ሰዎች እኮ ሴት ልጅ ነብይ አልሆነችም ሊሉ እንዲያውም አንዳንዶቹ ብለዋል። ሴት ነብይ አለ። የት አለ ሴት ነብይ ሲባል አላህ ምን ብሏል? ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሱስ ዐለይክ። ከእነሱ መካከል ነብያቶችን እኛ የላክናቸው ነብያቶች ብዙ አሉ። ከእነሱ መሀል ታሪካቸውን የነገርንህ አለ፣ ደግሞ ያልነገርንህ አለ። ስለዚህ ካልተነገሩት ውስጥ ሊኖሩ ይችላሉ።
እና ያኒ አስሓብል ባጢል ሁል ጊዜ የሆነ ነገር ፍለጋ መሞከራቸው አይቀርም። አላህ ግን በግልጽ በቁርአን ላይ ምንድን ነው ያለው? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ሪጃለን ኑሒ ኢለይህ፣ ከአንተ በፊት የላክነው ነቢይ የለም ወንዶች ሆነው ዋሕይ የምናደርግላቸው ቢሆኑ እንጂ። ወንዶች ናቸው ዋሕይ ይደረግላቸዋል። አላህ ያለው ይሄን ነው። ናም ስለዚህ ያው ሙከራ አይቀርም። ያው በተለያየ አይነት መንገድ እስልምናን ለማበላሸት መሞከራቸው አይቀርም። ግን የእነሱ ባጢል ይበልጣል። እኛ ላይ የሆነ ስህተት ፈልጋለሁ ሲሉ የራሳቸው ነው ጎልቶ የሚወጣው እና መመለስ የማይችሉበት ደረጃ ላይ የሚደርሱት ራሳቸው ናቸው። በእስልምና ላይ ፎልት ፋይንደር ተብለው የተሰየሙ ሁሉ መጨረሻ ላይ እጅ ሰጥተው እስልምናን ተቀብለው ነው የምናገኛቸው። የመጀመሪያ ስራቸው ምንድነው? ፎልት ለማግኘትና እስልምናን ከውስጥ ሆኖ ለመዋጋት። አንዷ ሴትዮ እንዳለችው ማለት ነው፣ ተከፍሎኝ ትምህርት ቤት ሄጄ ቁርአን ሐፍዤ ተምሬ ዓላማው እኔ እየተከፈለኝ ምሰራ የነበረው እስልምናን አጥንቼ ከዛ በኋላ ሴቶችን ከእስልምና የሚወጡበትን መንገድ በዛው እስልምና ውስጥ አጥንቼ ቁርአንን አጥንቼ ከዛ በኋላ ሴቶችን ለማጥመም ነበር። ከዛ ግን ምን ሆነ? በተቃራኒው ምን ሆነ? ያኒ ሴትዮዋ ሄዳ መጨረሻ ላይ ምንም አማራጭ የላትም። እስልምናን ተቀበልኩ አሸነፈኝ አለች። ቁርአን እንደዚህ ነው። ከልቡ የሆነ የአላህን ውዴታ የሚፈልግ ሰው ሁሉ ጊዜ ለዚህ ነው ምንድነው እሱ አንድ ሰው መጥፎ ነገርን የሚሰራ ቢሆንም እንኳን ምንድነው መሆን ያለበት? ሁሉ ጊዜ የኸይር አፍቃሪ መሆን አለበት። ኸይርን በልቡ የሚወድ መሆን አለበት። አላህ ሱብሓነሁ ወተዓላ በልቡ ያለውን ያየዋል። ስሜት አሸንፎት አህዋሎች አሸንፎት የሆነ የተሳሳተ ነገር ሊሰራ ባጢል ላይ ሊራመድ ይችላል። አንድ ሰው ወይም በባጢል ላይ ሊጓዝ ይችላል። ነገር ግን ባጢልን የሚጠላ ከሆነ ቢሰራውም እንኳን ማለት ነው ኸይርን የሚወድ ከሆነ ባይሰራውም እንኳን አላህ ሱብሓነሁ ወተዓላ ይወፍቀዋል ለኸይር ነገር ማለት ነው። ናም ልቡ ንጹህ ሆኖ ያኒ ራሱን እንትን የሚል ከሆነ አላህ ይመራዋል። ወለማ ዛጉ አዛገ አላሁ ቁሉበሁም ፈዐሊመ ማ ፊ ቁሉቢሂም ወአንዘለ ሰኪነተ ዐለይሂም ወአሳበሁም ፈትሐን ቀሪባ። አላህ በልባቸው ያለውን ሲያውቅ ጊዜ አላህ በልባቸው ያለውን አወቀ። ከዛ ምን አደረጋቸው? ወአንዘለ ሰኪነተ ፊ ቁሉቢሂም በልባቸው ሰኪናን አወረደ ማለት ነው። ናም እዚህ ካሁን በፊትም በተደጋጋሚ እንዳነሳ ነው አላህ ሱብሓነሁ ወተዓላ የምንፈልገው ነገር ካለ ከአላህ ነው መጠየቅ ያለብን። ወላ ተተመነው ማ ፈደለ ላሁ ቢሂ በዕደኩም ዐላ በዕድ፣ አንዳችሁ ከአንዳችሁ ስላስበለጠ ለምን እሱን ከኔ በለጠ ብሎ መጨቃጨቅ የለብንም። ሀብታም አለ ድሃ አለ፣ ለምን እሱ ሀብታም ሆነ እኔ ለምን ድሃ ሆንኩኝ ማለት የለበትም ማለት ነው። ምንድነው ማለት ያለበት? እሱም ሀብታሙም በሰጠው አላህ በሰጠው ልክ ይጠይቋል፣ ድሃውንም አላህ ባስቀመጠው ልክ አላህ ይጠይቋል። ሀብታም መሆን ፈልጋለሁ ካለ ሰውየው ወስአሉላህ ሚን ፈድሊህ፣ አላህን ጠይቀው ያ አላህ ሀብታም አድርገኝ በል እንጂ ያ አላህ እሱ ለምን ሀብታም አድርገኝ እንደ አድርገኝ ለምን እንዴት ይባላል? ልክ እንደዚሁ ነው። አንዱ ወንድ አደረገ አንዱን ሴት አደረገው። ለሴት ልጅ ችሎታውን ሰጣት፣ ለወንድ ልጅ ችሎታውን ሰጣት። ለምን ለሴት ልጅ ይሄን ችሎታ ለወንድ ልጅ ይሄን ችሎታ ለምን ይባላል ማለት የለበትም ማለት ነው። ምንድነው ማለት ያለበት? ወስአሉላህ ሚን ፈድሊህ፣ ያ አላህ ካንተ ፈድል ከትሩፋትህ ስጠኝ፣ ጨምርልኝ፣ ቁዋ ጨምርልኝ፣ ኃይል ጨምርልኝ፣ ብስለትን እውቀትን ጨምርልኝ ብሎ ነው መጠየቅ ያለበት። እንዲሁም በጣም አዋቂ የሆኑ ነው በእውቀታቸው የመጠቁ ሙስሊም ሴቶች የበለጠ በእስልምና ውስጥ ያለውን ነገር እያጸኑ ሲሄዱ እንጂ እያፈራረሱ ሲሄዱ አሉ። በጣም ምጡቅ የሆኑ እውቀት ያላቸው በድሮም ዘመን ኢማም ሻፊዒ ከሸኾቻቸው አንዱ ሴት ነበር፣ አይሻ ረዲየላሁ ዐንሃ። ወንዶችንም ሴቶችንም ዒልም ታስተምራለች። ነገር ግን አንድ ቀን ወጣ እኔ አንድ መስጂድ ስጡኝና ኢማም ልሁን እንደዚህ ልሁን እንዲህ ልሁን ያለችበት ምንም አጋጣሚ ውሸት ነው። ካለ ሚል ሰው ካለ ውሸት ነው። ናም በጣም በግልጽ በቃ ሴቶችን ያኒ አላህ ሱብሓነሁ ወተዓላ ባስቀመጠው ልክ ወደው፣ ዋናው ግባችን ምንድነው? ጀነት ነው። ጀነት የሚገኘው ደግሞ አላህ ባስቀመጠው ነው እንጂ ቻሌንጅ በማድረግ አይደለም። አላህ ያስቀመጠውን ተግባራዊ ማድረግ በቃ አለቀ። ሌላ ነገር የለም። አላህ ሱብሓነሁ ወተዓላ ለእያንዳንዱ የሰጠው ችሎታ ይታወቃል። እንዲሁም የባሰ ይሄን ነገር እንዴት አላገኝም ብሎ መሄድ የራስን ጉድለት የሚያሳይ ነው። ናም እዚህ ይሄ ሊታወቅ ይገባዋል ማለት ነው። ከዚህ ሐዲስ ሌላው የምንረዳው ምንድነው? እሱ አዕራቢ ሙሃጅርን ማሰገድ ስንል ያኒ ሙሃጅር አንደኛ በአላህ መንገድ ላይ ለአላህ ዲን ብሎ ሂጅራ የወጣ ሰው ሲሆን
ከዚህ ሰውየው ምንድነው የተሻለ በእስልምና ውስጥ ደረጃን ይዟል ማለት ነው፣ ሙሃጅር የሆነ ሰው። ስለዚህ ገጠር ሆኖ የራሱን እንትን እያደረገ ከሚሄደው ጋር እኩል አለ ከመሆኑም ጋር ይሄ የተጠላ መሆኑን ያሳየናል ማለት ነው። እንዲሁም ፋጅር የሆነ ሰው ወንጀልን የሚዳፈር የሆነ ሰው አላህን ከሚገዛና ሙእሚን ከሆነ ሰው ጋር አብሮ ሲነጻጸር የፋሲቅ የሆነ ሰው ኢማም ሆኖ ማሰገድ የለበትም የሚለውን ሸርጥ ለማስቀመጥ የተጠቀሙበት ነው አንዳንዶቹ። ከመሆኑም ጋር ባረከላሁ ፊኩም ያኒ በጥቅሉ የምናየው ምንድነው እሱ እንደ ከራሃ የተጠላ መሆኑን ከማስቀመጥ ጋር መን ሰሐት ሰላቱሁ ሰሐት ኢማመቱሁ፣ ሰውየው ሰላቱ ሰሒህ ከሆነ በራሱ የሚሰግደው ሰላት ሰሒህ ከሆነ ሲያሰግድም ከሱ ኋላ ተከትሎ መስገድ ምንድነው ይቻላል ማለት ነው። ከሱ ኋላ ተከትሎ መስገድ ይቻላል ያለውም ይሄ ነው። በሌሎችም ሐዲሶች ላይ እንደመጣው ከሰሐባዎች ተዘግቦ የምናገኘውም ይሄን ነው። ምክንያቱም ሰሐባዎች እንዲሁም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ዑመራዎች የሚመጡ እንደሚኖሩ ሰላትን ከወቅቱ አሳልፈው የሚሰግዱ እንደዚህ አይነት ነገር ነቢ ሰለላሁ ዐለይሂ ወሰለም አንስተው ሲናገሩ ምን ማድረግ እንዳለባቸው ሲጠየቅ ወቅቱ ሲመጣ ሰግዳችሁ ነገር ግን እነሱ በሚያሰግዱበት ሰዓት ደግሞ አብራችኋቸው ስገዱ፣ ያኒ ከወቅቱ በጣም ከነሱ ጋር አብራችሁ ስገዱ፣ ያ ለእናንተ ሱና ይሆንላችኋል በሚል ነቢ ሰለላሁ ዐለይሂ ወሰለም መናገራቸው። በጥቅሉ የሰሐባዎችንም ታሪክ ስንመለከት አብዱልከሪም ታቢዒ ምን ይላል? አድረክቱ ዐሽረተ ሚን አስሓቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዩሰሉነ ኸልፈ አኢመቲል ጀውር፣ ወደ 10 የሚሆኑ የነቢዩ ሰለላሁ ዐለይሂ ወሰለም ሰሐባዎችን አግኝቼ ነበረ። ሁሉንም ያየኋቸው ከአጥፊ ወይም አመፀኛ ከሆኑ ሙስሊም መሪዎች ኋላ ተከትለው ይሰግዱ ነበር። ይህ ሚን ኡሱል አህሊ ሱና ነው። ሚን ኡሱል አህሊ ሱና ሙስሊም መሪዎች አጥፊ ቢሆኑም ወንጀለኞች ቢሆኑም ማዕሲያ የሚሰሩ ቢሆንም ሰላት የሚያሰግዱ ከሆነ ከነሱ ኋላ ተከትሎ መስገድ እንደሚቻል፣ ለዛ ሲባል እነሱን ማመፅ አይቻልም። እዚህ በጥቅሉ በኢማምነት አንድን ሰው በመደበኛ ኢማምነት ለማስቀመጥ ያው የሚቀመጡ መስፈርቶች ይኖራሉ። ከመሆኑም ጋር ግን አንድ ሰው መደበኛ ኢማም ባልሆነበት ሁኔታ እየሰገደ ሰዎች ተከትለው ቢሰግዱ ወይ ደግሞ ከመሃል ራሱ መጥቶ እየሰገደ ሌሎች መጥተው ተከትለው ቢሰግዱ ይህ ሰው ምንድነው እምነቱ ወይም ደግሞ ይህ ሰው ጸባዩ እንደዚህ ነውና ከሱ ኋላ ተከተለን መስገድ አንችልም አይባልም። ሰውየው ሰላቱን የሚያሟላ ነገር እስከሰራ ሽሩጡን እስካሟላና አርካኖቹን እስካሟላ ድረስ የዚህ ሰው ሰላቱ ትክክል ነው። የሱ ሰላት ትክክል ሆነ ደግሞ ኢማምነቱም ትክክል ይሆናል ማለት ነው። ነገር ግን በመደበኛ ኢማምነት ለማስቀመጥ ያው የሚቀመጡ መስፈርቶች ይኖራሉ። ቀጣዩ ሐዲሱ አነስ ረዲየላሁ ዐንሁ عن النبي صلى الله عليه وسلم قال ከአነስ ብን ማሊክ ረዲየላሁ ዐንሁ የተዘገበ ሐዲስ ሩሱ صفوفكم وقاربوا بينها وحاذوا بالأعناق رواه أبو داود والنسائي وصححه ابن حبان። ከአነስ ብን ማሊክ ረዲየላሁ ዐንሁ በተዘገበ ሐዲስ ቃል عن النبي صلى الله عليه وسلم قال ከነቢ ሰለላሁ ዐለይሂ ወሰለም ባስተላለፈው ሩሱ ሰላት አልጀማዓን ማለት ነው በደንብ አድርጋችሁ ሰፋችሁን ገንቡ ማለት ነው። ሰፋችሁን ገንቡ አስተካክሉና ያኒ ረስል ቢና ማለት ነው። አንድ ግንብ ለምሳሌ ሲገነባ አንዱን እዚህ ጋር አንዱን እዚህ ጋር ተደረድረው ይፈርሳል። አንዱ ከአንዱ ጋር ምን መሆን አለበት? መተሳሰር። ጡቦችን ስናይ አሁን ሐታ ምንድነው የሚያደርጉት? እያዛነፉ ነው እንጂ እኩል አንድ ላይ አይደረድሩት። ሁለቱ እንደዚህ ከሆነ
ሶስተኛው ሲመጣ በሁለቱ መሃል ነው የሚቀመጠው። አንዱን በደንብ አድርጎ አሳክቶ እንዲይዝ የተፈለገበት ምንድነው? እሱ የተሳሰረ ሰፋችሁን እንደ ግንብ አስተሳስሩት ማለት ነው። ሱፉፈኩም አንዱ ከአንዱ ጋር በመተሳሰርና በመያያዝ ማለት ነው። ወቃሪቡ በይነሃ በሰፎቹ መሃል ደግሞ ምን ማድረግ አለባችሁ? አቀራርቡ። ያኒ ሰፊ ጋፕ መኖር የለበትም ማለት ነው። በሰፎች መሃል አንደኛው ሰፍ አለ፣ የሚቀጥለው ሰፍ ከሁለተኛው ከመጀመሪያው ሰፍ ጋር በጣም የተራራቀ መሆን የለበትም። ወሓዙ አስተካክሉ፣ ያኒ ተመሳሳይ የሆነ እንዳይዛነፍ ማለት ነው። ወሓዙ ቢልዓናቅ አንገቶቻችሁን ትከሻዎቻችሁን አስተካክሉ፣ አንደኛው ጋር ትይዩ አድርጉ ማለት ነው። በሱነን አቢ ዳውድ በተዘገበ ሐዲስ ላይ ፈወለዚ ነፍሲ ቢየዲሂ ኢኒ ለአረ ሸይጣነ ተድኹሉ ፊ ኸለል ሰፊ ከአነሃ አልሐዝፍ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በዚሁ ሐዲስ ማጠናከሪያ የሐዲስ ያው አቡ ዳውድ እና ነሳኢ የዘገቡት ነው። በሱነን አቢ ዳውድ ላይ ተጨማሪ ምን ዘገባ እናገኛለን? ፈወለዚ ነፍሲ ቢየዲሂ ነፍሴ በእጁ ባለችው አላህ እምላለሁ፣ እኒ ለአረ ሸያጢን ሸይጣኖች ይታዩኛል አለ። ተድኹሉ ፊ ኸለል ሰፍ በሰፉ ክፍተት ሲገቡ ይታየኛል። ከአነሃ አልኸዝፍ ልክ እንደ ግልገል የፍየል ግልገል ማለት ነው። ልክ እንደዛ በሰፉ መሃል እየተሽለከለኩ ሲገቡ ይታየኛል። እንደዚሁም ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ከኑዕማን ብን በሺር በተዘገበ ሐዲስ አቂሙ ሱፉፈኩም 3 ጊዜ እየደጋገሙ ሰፋችሁን አስተካክሉ፣ ቀጥ አድርጉ። መጨረሻ ላይ ምን አሉ? ወላሂ ለቱቂሙነ ሱፉፈኩም በአላህ ስም እምላለሁ ሰፋችሁን ማስተካከል አለባችሁ። አው ለዩኻሊፈነ አላሁ በይነ ቁሉቢኩም ወይ አላህ ሱብሓነሁ ወተዓላ በልባችሁ መሃል ያዛባል፣ ያኒ ልባችሁን እንዳትስማሙ ያደርጋል፣ ያጋጫቸዋል። ከዛ በመነሳት ምን ይላል ኑዕማን ብን በሺር? ከዚህ ነቢ ሰለላሁ ዐለይሂ ወሰለም እንደዚህ አድርገው አጥብቀው ከመናገራቸው የተነሳ ፈረአይቱ ረጁለ የልዚቁ መንኪበሁ ቢመንኪቢ ሳሒቢሂ እዛ ነቢ ሰለላሁ ዐለይሂ ወሰለም የዚህን ያህል አጠናቅረው መናገራቸውን ከማየት አንጻር ሰሓባዎች አንደኛው በሌላኛው ትከሻ ላይ ሲያጣብቀው ወከዕበሁ ቢከዕቢሂ ቁርጭምጭሚቱን ከአጠገቡ ካለው ሰው ቁርጭምጭሚት ጋር እያገናኘ ሲሰግዱ አየኋቸውም ይላል። እንዲሁም አቢ ዳውድ በዘገቡት ሐዲስ ላይ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ይሰዊና ፊ ሱፉፍ ከማ ዩቀውሙ ልቂዳህ ነቢዩ ሰለላሁ ዐለይሂ ወሰለም ሰፉን ሲያስተካክሉ ልክ የቀስት እንጨቱን ማለት ነው አንድ ሰው እንዳይዛባ በደንብ አድርጎ እንደሚያስተካክለው ያኒ ትከሻዎቻችንን እየነካኩ ሰፉ መሃል ያስተካክሉን ነበረን። ሐታ ኢዛ ظن አን ቀድ አኸዝና ዛሊከ ነቢ ሰለላሁ ዐለይሂ ወሰለም ይህንን ሰፉን እንደተረዳን ማስተካከል እንዳለብን እንደገባን እና ወፈቁህና ከሳቸው እንደተረዳን ካወቁ በኋላ አቅበለ ዛተ የውሚን ቢወጅሂ አንድ ቀን ፊታቸውን አቅጣጩ ሲሰግዱ ማለት ነው። ፊታቸውን ወደ ቂብላ ሲያዞሩ ኢዛ ረጁሉን ሙንተቢዙን ቢሰድሪሂ አንደኛው ከሰፉ መሃል በደረቱ ወጣ ብሏል። ፈቃለ ለቱሰውነ ሱፉፈኩም አሉ ነቢ ሰለላሁ ዐለይሂ ወሰለም ሰፋችሁን ማስተካከል አለባችሁ በማስጠንቀቂያ ማለት ነው። አው ለዩኻሊፈነ አላሁ በይነ ውጁሂኩም ወይ አላህ ሱብሓነሁ ወተዓላ በመካከላችሁ አለመግባባትን ይፈጥራል፣ እንዳትግባቡ ያደርጋቸዋል። እንግዲህ ይሄ ነው አሁን ሰዎች ሰፍን ማስተካከል ላይ ደንታ የሌላቸው ወይም ችላ የሚሉበት ቦታ የማይሰጡት ነገር የዚህን ያህል ማስጠንቀቂያ የመጣበት ነው ማለት አላህ ሱብሓነሁ ወተዓላ አንደኛው ላይ ምንድነው ለዩኻሊፈነ አላሁ በይነ ቁሉቢኩም በልባችሁ መሃል አለመግባባትን ይፈጥራል፣ ልባችሁን ያዛንፈዋል። በማዕና አንዳችሁ ከአንዳችሁ ጋር በልባችሁ እንዳትስማሙ ያደርጋል። ወለዩኻሊፈነ አላሁ በይነ ውጁሂኩም ይሄ ምን ያህል ዛቻ እንዳለው አታካብድ ወይም ደግሞ በጣም ኢማሙ ያካብዳል ሰፉ መሃል እየዞረ ለማስተካከል ይሞክራል የሚባል ነገር አይደለም ማለት በጣም ትልቅ ትኩረት ሊሰጠው የሚገባ እንደሆነ ነው የምናየው። እንዲሁም በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ላ ተኽተሊፉ ፈተኽተሊፈ ቁሉቡኩም እንዳትዛነፉ በሰፋችሁ በዛ መዛነፋችሁ ልባችሁም እንዲዛነፍ ልባችሁ ከአንዳችሁ ጋር እንዳይስማማና እንዳይስተካከል ሰበብ ይሆናልና ተጠንቀቁን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሁሉ ሐዲሶችን ስንመለከት ምን ያሳየናል? ሰፍን ማስተካከል ዋጅብ እንደሆነ። ይሄ አብዛኛው ሰው ችላ ያለው ግዴለሽ የሆነበት ሰፍን ማስተካከል ወይም ኢማሙ ሰፉን እስከሚያስተካክል ድረስ የሚሰላች ሰው ምን ያህል ጉዳዩ በጣም ከባድና ትኩረት የሚሰጠው መሆኑን እናያለን። ከሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ በተዘገበ ሐዲስም እንደዚሁ ፈማ ካነ ሚን ነቅሲን ፈልየኩን ፊ ሰፊ አልሙአኸር ሰፋችሁን ሙሉ የመጀመሪያውን ሰፍ ሙሉ ከዛ በኋላ የሚቀጥለውን ሙሉ የሚጎድል ነገር ካለ ጉድለቱ የት ነው መሆን ያለበት? የመጨረሻው ላይ ነው መሆን ያለበት።
بمعنى የመጀመሪያው ሳይሞላ ሁለተኛው ላይ ሶስተኛው ላይ ሆኖ የሶስተኛው ሰፍ ሙሉ ሆኖ የመጀመሪያው ወይ ሁለተኛው ሰፍ ቢጎል ትክክል አይደለም ማለት ነው። ስለዚህ فما كان من نقص فليكن في الصف المؤخر ጉድለት ካለ ወይም ያልሞላ ነገር ካለ ጎዶሎ መሆን ያለበት የመጨረሻው ሰፍ ላይ ነው። የመጀመሪያው ሰፍ ከዛም የሚቀጥለው እያለ ሰፉ እየሞላ መሄድ አለበት ማለት ነው። ያው የመዝሐብ ጉዳይ ነው። አንዳንዶቹ በዚህ ላይ እንትን የሚሉት የመዝሐብ ጉዳይ ነው። ትከሻ ለትከሻ ከተነካካ ይበቃል። ግን ያው የሰሃቦቹ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ደረጃ ሰፍን ሲያስተካክሉ ሰሃቦቹ ምንድነው ያደርጉ የነበረው? ትከሻ ከትከሻ ጋር ቁርጭምጭሚት ከቁርጭምጭሚት ጋር ያገናኙ። ይሄ የሰሃቦቹ ተግባር ነው ይላል። ጠይብ ነብዩ ሰለላሁ ዐለይሂ ወሰለም አይተው አጽድቀውታል። በዚህ አይነት መልኩ እንደተረዷቸው ሲያውቁ ነው ሰላቱን የጀመሩት ነብዩ ሰለላሁ ዐለይሂ ወሰለም። እዚህ የሰሃቦቹ ተግባር ተገቢ በመሆኑ ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ያጸደቁት ነው። የዛ ደረጃ ላይ እንዲደርሱ ባይፈልጉ ነብዩ ሰለላሁ ዐለይሂ ወሰለም የዚህን ያህል መሄድ የለባቸውም ብለው ይከለክሉ። ያው ዞሮ ዞሮ የመዝሐብን እንትን ከማስቀደም ውጪ ሌላ ምንም እንትን የለውም። አንዳንዴ ኢብን የራሳቸው መዝሐብ ትከሻ ለትከሻ ነው መገናኘት ያለበት፣ ያንንም አያደርጉም። በትከሻም አይነካኩም፣ እንኳን በእግር ቁርጭምጭሚት እግር ለእግር መነካካት ይቀርና ማለት ነው። ይሄ ሁሉ ሙኻለፈት ሱና ነው፣ ከመዝሐብ ጋር መጣበቅና የመዝሐብን ከሱናው በፊት ማስቀደም ማለት ነው። ለዚህ ነው ዑለማዎች ረዲየላሁ ዐንሁም ያኒ ተቢዕ ሱና ያኒ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው መከተል ያለበት እንጂ ኢማሙ ሙኻለፈት ሱና እስካደረገ ድረስ ያኒ እንደዚሁም ጀማዓው ማለት ነው። እኛ ምንችለው እናደርጋለን፣ ከአቅማችን በላይ ከሆነ ምንም ማድረግ አንችልም። ነገር ግን አስሉ ምንድነው? ያው ኩሉ ኸይሪን ፊ ኢትባዒ መን ሰለፈ ወኩሉ ሸርን ፊ ኢብቲዳዒ መን ኸለፈ። የሰለፎችን መንገድ መከተል ነው ኸይር ያለው እንጂ እነሱ የራሳቸው ስራ ነው እኛም የራሳችንን ስራ እንሰራለን አይነት አቋም መያዝ ይሄ ትክክል ሊሆን አይችልም ማለት ነው። እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከጃቢር ብን ሰሙራ በተዘገበ ሐዲስ አላ ተሱፉነ ከማ ተሲፉ አልመላኢከቱ ዐንደ ረቢሂም፣ መላኢካዎች ጌታቸው ዘንድ እንደሚሰለፉት ሰፍ አታደርጉም? ቁልና ወከይፈ ተሲፉ አልመላኢከቱ ዐንደ ረቢሂም፣ መላኢካዎች እንዴት ነው ጌታቸው ዘንድ ሰፍ የሚያደርጉት ሲባል ዩቲሙነ الصفوف المقدمة የመጀመሪያውን ሰፍ ያሟላሉ፣ ወየተራሱነ ፊ الصف ከዛ በሰፉ ላይ ምን ይሆናሉ? ይገነባባሉ ማለት ነው። አንዱ በአንዱ ላይ እየተሳሰረ ይሄዳል። የሚቀጥለውም ሰፍ በዛ አይነት መልኩ ይሄዳል ማለት ነው። የመዝሀብ አቡ ሐኒፋ እንደ የሐነፊዮች መዝሀብ እንደዛ ነው። የሐነፊዮች መዝሀብ እንደዛ ነው። አቡ ሐኒፋ መዝሀባቸው እንደዛ ነው አይደለም? አቡ ሐኒፋ ምንድን ነው ያሉት? ኢዛ ሰሐ አልሐዲሱ ፈሁወ መዝሀቢ ላ የሒሉ ሊረጁሊን አን ዩፍቲየ ቢከላሚና ሐታ ያዕለመ ሚን አይነ አኸዝናሁ። ለማንም ሰው ቢሆን ሐላል አይሆንም የእኛን ንግግር ይዞ በዛ ፈትዋ ማድረግ፣ በዛ ንግግራችን መጣበቅ ሐላል አይሆንም ለሱ ሐታ ያዕለመ ሚን አይነ አኸዝናሁ፣ ከየት እንዳገኘ ነው ሳያውቅ። ስለዚህ ሁለቱም መለየት አለ። ሐነፊዮች መዝሀባቸው ይሄ ነው። የአቡ ሐኒፋ መዝሀብ ግን ይሄ ነው። ለዚህ ነው ከዑለማዎች በቅርቡ የሰማሁት አንድ እንትን ሸኹ ምን ይላሉ? የሆነ ቦታ ደርስ ሙሐደራ እያደረግኩኝ አንድ ሰው ከሰዎቹ ጋር ሊያጠላኝ ፈልጎ፣ ሰዎቹ ያኒ ማሊክዮች ናቸው። አንተ የትኛው መዝሀብ ነው የምትከተለው ብሎ ጠየቀኝ አሉ። እሱ እንድል የፈለገው ምንድነው? እኔ የምከተለው ሐዲስና ቁርአንና ሐዲስን ነው ብዬ መዝሀብ ምናምን ብዬ እንድከራከረው ነው። እኔ የኢማሙ ማሊክን መዝሀብ ነው የምከተለው አልኩት አለ። ያኔ ኢማሙ ማሊክ መዝሀብ ምንድነው? እሱ ሁሉና ራዱን መርዱዱን ዐለይሂ ኢላ ሷሂቡ ሀዛ። የእሳቸው መንገድ ምንድነው? ማንኛውም ሰው ሲሳሳት መልስ ይሰጠዋል። እኛም ሰዎች ሲሳሳቱ መልስ እንሰጣለን፣ እኛም መልስ ይሰጥብናል። ወይም አንዳችንን እናስተካክላለን የዚህ ቀብር ባለቤት ካልሆነ በስተቀር። የአይማዎቹ ሁሉ አቋም ይሄ ነው። ኢዛ ሰሐ አልሐዲስ ፈሁወ መዝሀቢ። ስለዚህ ይሄ ምን ይላሉ ሸኹ? ከዛ በኋላ ይሄን የተማርኩት ከሸኽ አብዱልሙሕሲን አልዓባድ አልበድር ነው። አንድ ወቅት ላይ እያስተማሩ አንድ ሰው እንደዚህ ብሎ ሲጠይቃቸው በዚህ አይነት መልኩ መልሰዋል። ስለዚህ የሐነፊያ መዝሀብ የሚለውና የአቡ ሐኒፋ መዝሀብ ሊለያይ ይገባል። መዝሀብ አቡ ሐኒፋና የሐነፊዮች መዝሀብ ስንል ይለያይ። ሐነፊዮች የሚባለው ያው የፊቅህ መዝሀቡ ነው። የአቡ ሐኒፋ መዝሀብ ግን ምንድነው? እሱ ኢትባዕ ሱና፣ ሱናን መከተል ነው። ስለዚህ ሐነፊዮች አቋማቸው ይሄ ነው፣ መዝሀባቸውም ይሄን ነው የሚለው። አቡ ሐኒፋ ፈትዋ ሰጥተውበት ሊሆን ይችላል። ከመሆኑም ጋር ግን አቡ ሐኒፋ ንግግራቸው ምንድነው? እሱ ማንኛውም ሰው የእኛን ማስረጃ ሳያውቅ በንግግራችን ፈትዋ ሊሰጥ አይገባውም። ማስረጃችንን ማወቅ አለበት። በሌላ አባባል ኢዛ ሰሐ አልሐዲሱ ፈሁወ ሐዲሱ ሳይ ሆኖ ከመጣ የኔ መዝሀብ እሱ ነው ብለዋል። ስለዚህ ይሄንን ማወቅ ያስፈልጋል።
ሰድ الفرج ክፍተቶችን መዝጋት እነዚህ ሁሉ በሐዲስ ላይ የመጡ ናቸው ማለት ነው። የአብዱላህ ብን ዑመር ሐዲስ ለምሳሌ ማ ሚን خطوة أعظم أجرا من خطوة مشاهد من خطوة عفوا ما من خطوة أعظم أجرا من خطوة مشاها الرجل في فرجة في الصف فصدها يعني كأرمجاዎች ሁሉ በሰላት ውስጥ ከሚደረጉ እርምጃዎች ሁሉ ትልቅ እርምጃ የሚባለው ምንድነው? አንድ ሰው በሰፍ መሃል ያለውን ክፍተት ለመዝጋት የሚራመደው እርምጃ ነው። እነዚህ ሁሉ የሚያሳዩን ያው ሰፍን ማስተካከል፣ ክፍተት አለመፍጠር፣ መተሳሰር በሰፍ ላይ ምን ያህል አስፈላጊና ወሳኝ እንደሆነ ነው ማለት ነው። እንዲሁም በሰፍ መሃል ክፍተትን መፍጠር አለማስተካከል ሊያመጣ የሚችለው አደጋ ሰዎች እንደሚያስቡት ቀላል ሳይሆን ምን ያህል ከባድ እንደሆነ ሰዎችን ለኺላፋቸው መንስኤ የሆነ ላለመግባባታቸው መንስኤ የሚሆን እንደሆነ መረዳት እንችላለን ማለት ነው ከነዚህ ሁሉ ሐዲሶች። نعم ቀጣዩ ከአቢ ሁረይራ ረዲየላሁ ዐንሁ የተዘገበ ሐዲስ قال قال رسول الله صلى الله عليه وسلم የአላህ መልእክተኛ ምን አሉ? خير صفوف الرجال أولها خير صفوف الرجال የወንዶች ሰፍ ምርጥ የሚባለው አወሉሃ የመጀመሪያው ወሸሩሃ አኺሩሃ መጥፎ የወንዶች ሰፍ የሚባለው ደግሞ የመጨረሻው ነው። خير صفوف الرجال أولها بمعنى ምርጥ ነው ማለት ምንድነው? እሱ አጅሩ የበዛ የሆነ አላህ ዘንድ ተወዳጅ የሆነ ነው ማለት ነው። ወሸሩሃ አኺሩሃ አጅሩ ዝቅተኛ የሆነ መጥፎ የሆነ ሰፍ የሚባለው የኋለኛው። ለምን? ወንዶች የአወለ ሰፍ ላይ መምጣታቸው ለኸይር ቀዳሚነታቸውን ያሳያል። ለኸይር ጉጉት ያላቸው መሆኑን ያሳያል። እንደዚሁም ደግሞ ፈድል ያለው ትልቅ ደረጃ ያለው ሰፍ የመጀመሪያው ሰፍ እንደሆነ የመጡ ማስረጃዎች ስላሉ ማለት ነው። ወሸሩ ሱፉፍ ወኸይሩ ሱፉፍ النساء آخرها የሴቶች ምርጥ ሰፍ የሚባለው የኋለኛው። ወሸሩሃ አወሉሃ መጥፎ ሰፍ የሚባለው ደግሞ የመጀመሪያው። በማዕና ከወንዶች ጋር ሊያስተያያቸው የሚችል የሆነ ከወንዶች ጋር ሊያጋልጣቸው የሚችል ከሆነ የመተያየት አለ፣ የመፈተን ሌሎችም መሰል ችግሮች ሊኖሩ ስለሚችሉ ማለት ነው። ከዚህ በመነሳት ምን ይላሉ? ሴቶች በራሳቸው የሚሰግዱ ከሆነ ወይም ከወንዶች ጋር የሚያስተያያቸው እስካልሆነ ድረስ የመጀመሪያው ማነው የአወለ ሰፍ ፈድል እነሱም ጋር አለ ማለት ነው። ከወንዶች ጋር የሚያስተያያቸው ካልሆነ የሚያገናኛቸው ካልሆነ ይሄ ኸይሩ ሱፉፍ الرجال አወሉሃ የሚለው ለነሱም ሊሰራ ይችላል ይላሉ። የአወለ ሰፍ ፈዳኢሎች ብዙ ናቸው። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ ሰሐባዎች አሳልፈናል ወደ ኋላ መዘግየታቸውን ሲያዩ ተቀደሙ፣ ቀድማችሁ ወይም ወደ ቀደሙ ወደፊት ወታችሁ ወደ ሰፍ ቀደሙ ሊየሊኒ ኡሉል አህላሚ ወኑሃ እነዚህን የመሳሰሉ ሐዲሶች። እንደዚሁም ኢነላሃ ወመላኢከተሁ ይሰሉና ዐለ ሰፍ አልአወል አላህ እንደዚሁም መላኢካዎች በመጀመሪያው ሰፍ ላይ ሰለዋት ያደርጋሉ። እንደዚሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላ የዛሉ الناس يتأخرون عن الصف الأول لا يزال الناس يتأخرون عن الصف الأول حتى يؤخرهم الله ሰዎች ከአወለ ሰፍ ወደ ኋላ መዘግየትን አያቆምም አላህ Subhanahu Wa Ta'ala ከኸይር እስከሚያዘገያቸው ድረስ። እዚህ ወደ ኋላ መዘግየት አንድ ሰው መስጂድ መጣ ከሁሉም በፊት መጥቶ ግን ሲሰግድ ከኋላ የሚሰግድ ከሆነ ይሄ ምንድነው እሱ ማለት ነው? እዚህ የመጣ ሰው ኸይርን የሚፈልግ ሰው ከመንዳመጣጡ ቀድሞ ግዳም መደገፊያም ከፈለገ የሆነ ሌላ መፍትሄ ይፈልግ እንጂ የራሱን እድል ማሳጣት የለበትም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ለው يعلم الناس ما في الصف ما في الأذان والصف الأول ثم لا يجدونها إلا أن يستهينوا لاستهانوا ሰዎች በአዛንና በሰፈል አወል ላይ ያለውን ፈድል ቢያውቁና ከዛ በኋላ ያንን ማግኘት የሚችሉት በእጣ መሆኑን እንጂ በሌላ መንገድ እንደማያገኙ ቢያውቁ እጣ ይጣጣሉ ነበር። በሰፈል አወል ላይ ያለውን ፈድል ቢያውቁ ነው። ምን ያህል እንደሆነ አያውቁትም ነው። ቢያውቁ ኖሮ ይሻሙ ነበር፣ ይጣሉበት ነበር። ሌላ ምርጫ ከሌላቸው እንኳን እጣ ይጣጣሉበት ነበር። እነዚህ ሁሉ የሚያሳየው ምንድነው? ሰፈል አወል ምን ያህል ፈድል እንዳለው። ሰውየው ጉልበት ካለ ችግር ካለበት ወገብ ችግር ካለበት መፍትሄ ነው መፈለግ ያለበት። እንዴት አድርጎ ይሄን ሰፍ ሳያጣው የመጀመሪያውን ሰፍ ሳያጣ ፈድሉን አግኝቶ እንደዚሁም ራሱን ከችግር እንዴት ማላቀቅ እንደሚችል ማየት አለበት። ከመሆኑ ጋር ዑዝር ካለው አንድ ሰው ያኒ በተቻለ መጠን መቅረብ የሚችልበትን መንገድ መፍጠር አለበት እንጂ ይሄንን ማሳጣት የለበትም። እንዲሁም በሌላ ሐዲስ ላይ ከኑዕማን ኢብኑ በሺር እንደተዘገበው ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም استغفر للصف الاول ثلاثا
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ሰፍ 3 ጊዜ ኢስቲግፋር አድርገዋል። ወሊሳኒ መረተይን ወሊሳሊስ መራ፣ ለሁለተኛው 2 ጊዜ፣ ለሌላኛው 1 ጊዜ። ሐዲሱ ድክመት ቢኖረውም እነዚህ ሁሉ አንድ ላይ ተባብረው የሚያነሳሱ ናቸው ማለት ነው። ከዚህ በመነሳት ሰፈል አወል ያው ፈድል እንዳለው እንረዳለን። ከዚህ ጋር ሌሎቹንም አሐዲሶች አንድ ላይ ማስተሳሰር ያስፈልጋል። ሊየሊኒ ሚንኩም አህሉል አህላም ወኑሃ ثم الذين يلونهم፣ እውቀት ያላቸው ብስለት ያላቸው ሰዎች ከኔ ቅርብ ይሁኑ ብለው ነብዩ ሰለላሁ ዐለይሂ ወሰለም መናገራቸው ይህም እንደዚሁ ትኩረት ሰጥቷል። ነገር ግን ከኋላ መጥቶ ዘግይቶ መጥቶ ሌላውን ዞር አድርጎ መግባት አይሆንም። አንድ ሰው የሆነ ቦታ ላይ ከቀደመ ፈው አውላ እሱ ነው የሚገባው፣ ልጅም ቢሆን ማለት። እዚህም ምንድነው የሚያሳየን ትዕዛዝ፣ እንዲያውም እንደነዚህ አይነት እውቀት ባለቤት ያላቸው ብስለት ያላቸው ሰዎች ቀድሞ መገኘት አለባቸው። ቀድሞ መገኘትና አወለ ሰፍ ላይ መሆን ያስፈልጋል ማለት ነው። ይሄ ሐዲስ የሴቶችን ሰፍ ምን መሆን እንዳለበት፣ የወንዶች ሰፍ ምን መሆን እንዳለበት፣ ወንድና ሴቶች በሚሰግዱበት ጊዜ መሆን ያለበትን ያሳየናል ማለት ነው። ይሄ ኸይርያ ከምን አንጻር ነው ብለናል? ኸይርያው የወንዶቹ የታወቀ ነው። አንደኛ በፈድል ላይ መቅደም፣ አወለ ሰፍ ያለው ደረጃ፣ እንደዚሁም ደግሞ የተለያዩ ዱዓ የተደረገ መሆኑ፣ እነዚህና የመሳሰሉ ሰውየውንም በኸይር ነገር ላይ የሚጓጓ መሆኑን የሚያሳይ ከመሆኑ አንጻር። ምክንያቱም አወለ ሰፍ ለመግባት ሰውየው ምን መሆን አለበት? ቀድሞ መምጣት አለበት። የግድ ቀድሞ ሳይመጣ አወለ ሰፍ መግባት ከባድ ነው። ኢላ አንዳንድ ሰዎች ተጋፍተውም ቢሆን ከኋላ መጥተው ዘግይተው መጥተው እንደገና ደግሞ ተጋፍተው ሰዎችን አስጨንቀው አወለ ሰፍ መግባት የሚፈልጉ ሰዎች አሉ። ይሄ ትክክል አይደለም። ከመሆኑም ጋር የሰውየውን ጉጉት የሚያሳየው ከኋላ መጥቶ ተጋፍቶ አወለ ሰፍ መግባቱ ሳይሆን፣ ወይም ደግሞ ሰዎችን ትከሻቸውን ተሸጋግሮ ሄዶ አወለ ሰፍ መግባት ይሄ ጉጉቱን አያሳይም። አወለ ሰፍ መሆን ካለበት ሰውየው ምን ነው መሆን ያለበት? ቀድሞ መገኘት። ከሰላት በፊት 10 ደቂቃ 15 ደቂቃ እኮ ከመጣ ባዶ። ከዛ በፊት ቀድሞ መገኘት ያለበት፣ እንደው ከዘገየ እንኳን ከሰዎች ቀድሞ መገኘት ነው እንጂ ያለበት ሰዎች ከመጡ በኋላ ተጋፍቶ ሰውን አስኮርፎ ሰውን አናዶ ወይም የሰውን ቦታ ወስዶ መሆን የለበትም። ይሄ ጉጉቱን አይደለም የሚያሳየው። እዚህ ጉጉቱን የሚያሳየው ምንድነው? ቀድሞ መገኘት። ይሄ ፈድሉን የሰውየውን ራሱ ምርጥነት ያለ ኸይር ያለውን ጉጉት ያሳያል። ቀድሞ በኸይር ነገር ላይ ለመገኘት ማለት ነው። ከዚህ አንጻር ነው ምርጥ የተባለው። በዘገየ ቁጥር ወደኋላ በሆነ ቁጥር ደግሞ ዑዝር እስከሌለው ድረስ ምንድነው የሚያሳየው? ቸልተኝነትን ሊያሳይ ይችላል ነው። እዚህ ነው ሸር የተባለው። ከዛ ውጪ ደግሞ ምንድነው ከሴቶች ጋር የሚያስተያይ ሰፍ ከሆነ ምን ሊሆን ነው? ሴቶች እሱን ሊያዩት ነው። እሱም ደግሞ ለሴቶች የመታየቱ ነገር ጭንቅላት ውስጥ ይመጣል። ስለዚህ ይሄ ሰፉን የሴቶችና የወንዶቹን ከዚህ አንጻር ነው ይላሉ ዑለሞች። ከዛ በተረፈ እነዚህ አይነት ነገሮችን በተለይ በሴቶች በኩል ያለውን ስንመለከት ይህንን እንዳለው ከወንዶች ጋር የሚያስተያያቸው ነገር እስከሌለ ድረስ የመጀመሪያው ሰፍ ምርጥ ሰፍ ነው ሊባል ይችላል ይላሉ ዑለሞች። ወላሁ አዕለም። وعن ابن عباس رضي الله عنهما قال صليت مع رسول الله صلى الله عليه وسلم ذات ليلة فقمت عن يساره فأخذ رسول الله صلى الله عليه وسلم برأسي من ورائي فجعلني عن يمينه متفق عليه. وعن ابن عباس رضي الله عنهما كعبد الله بن عباس رضي الله عنهما بتزجب حديث صليت مع رسول الله صلى الله عليه وسلم ذات ليلة عندك أن ليلة ليك النبي صلى الله عليه وسلم قال سجلكم إيه يوم ابن عباس يزان جزيه وده 11 ዓመት ይሆናቸዋል ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት መይሙና አክስታቸው ናት። ስለዚህ ኢብኑ አባስ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የመይሙና ተራ በሆነ ጊዜ መይሙና ቤት ላይ ኢብኑ አባስ ገብተው እዛ አደሩ ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር። በአንዳንድ ዘገባዎች አባቱ አባስ ልኮት ነው የሚል ዘገባ አለ። ይሄድና የነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሰላታቸው ምን አይነት እንደሆነ ማጥናት እና መናገር እንዲነግረው እንደሚፈልግ አባቱ አዞት ነው የሚል አለ። አላ ኩሊ ሐል አብዱላህ ብን አባስ በዚህ እድሜው ለዚህ ስራ መንቀሳቀሱ የሚያሳየው ምንድነው? ያኒ ለኸይር ያለውን ጉጉት በወጣትነቱ ምን ያህል ለኸይር ጉጉት እንዳለው ያሳያል። ይሄ ክስተት የሆነው መቼ ነው? ሰላት ለይል ላይ አደረ ቤታቸው። ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ተነስተው ውዱ አድርገው ለሰላት ሲቆሙ ምን አለ? አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰገድኩኝ አለ ዛተ ለይለቲን ፈቁምቱ አን የሳሪ
እዛ እሳቸው ሰላት ሲሰግዱ መጣውና ከበስተግራቸው ቆምኩኛል። እሳቸውን ለመከተል ነው። ከግራ ጎናቸው ስቆም ፈአኸዘ ቢራእሲ ጭንቅላቴን ያዙኝና ቢራእሲ ሚን ወራኢ ከኋላ ጭንቅላቴን ከኋላ ይዘው ፈጀዐለኒ አን የሚኒሂ በቀኛቸው በኩል አመጡ። እንደዚህ አዙረው በቀኛቸው በኩል እንድቆም አደረጉኝ። ሙተፈቁን ዐለይህ። ይህ ሐዲሱን ኢማሙ አልቡኻሪ ኢማሙ ሙስሊም በሰሒህነቱ የተስማሙበት። ይህ ሐዲስ የሚያሳየን ምንድን ነው? ሱና የሚሰግድ ሰውን ማሰገድ ወይም ሱና ሁለቱም ሱና ሊሰግዱ በጀማ መስገድ የሚችሉ መሆኑን ያሳየናል። ሰዎች እንደ ልምድ አድርገው ይዘውት ሁሌ የሚያደርጉት እስካልሆነ ድረስ አልፎ አልፎ በተከሰተ ክስተት ሱናን በጀማ ቢሰግዱ ችግር የለውም። ዓደት አድርጎ ለመያዝ ግን ምንም ማስረጃ የለም። በአንዳንድ ክስተቶች እንደተከሰተ ተገኝቷል። እነዚህ ክስተቶች አልፎ አልፎ የተከሰቱ ክስተቶች እንጂ ሁል ጊዜ የሚደረጉ አሉ። ስለዚህ የሚያሳየን ምንድነው? እንደሚቻል ያሳየናል። ግን ምንድነው? አልፎ አልፎ መሆን አለበት። አንድ ነገር ዘወትር ስታደርገው ምን ያስፈልገዋል? ማስረጃ ያስፈልገዋል። ተራዊህ አሁን ከሰሃባዎችም ከአይማዎችም ከነቢ ሰለላሁ ዐለይሂ ወሰለም ተገኝቷል። በጀማ መሰገዱ ሱና በዚህ አይነት መልኩ በየዓመቱ ረመዳን ሲመጣ ወሩን ሙሉ በተራዊህ ጀማ ይሰገዳል። ይሄ ማስረጃ ስላለ። በሌሎች የሱና ሰላቶች ግን አልፎ አልፎ ካልሆነ በስተቀር ወይም አንዳንድ ህዝብዮች እንደሚያደርጉት በሳምንቱ መጀመሪያ ወይም የሳምንቱ መጨረሻ፣ የወሩ መጀመሪያ፣ የወሩ መጨረሻ እያሉ ስኬጁል ይዘው እየተገናኙ እንደዚህ ቀጠሮ ይዘው ፕሮግራም አድርገው ምናምን ቻይ ጠጥተው ቡና ምናምን ብለው ከዛ በኋላ እንዲናርግ ምናምን የሚል የነሻጣ ስራ አይነት መሆንም የለበትም። በአንዳንድ ክስተቶች ግን ቢያደርጉት ያኒ ችግር የለውም ማለት ነው። ሌላው የሚያሳየን ምንድን ነው? ማእሙም የሆነ ሰው ከኢማም ኋላ ተከትሎ ሲሰግድ ብቻውን ከሆነ የት ቦታ እንደሚቆም ያሳየናል። ሰለላሁ ዐለይሂ ወሰለም አዙረው ከቀኙ ሲያቆሙት ሁለት ሰዎች በሚሰግዱ ሰዓት ኢማም ሲያሰግድ ማእሙሙ መቆም ያለበት ከኢማሙ በስተቀኝ በኩል እንደሆነ እንረዳለን። ለምንድን ነው ይሄን ያልነው? ሰለላሁ ዐለይሂ ወሰለም እዛው ሆኖ አልተውትም። አብዱላህ ብን አባስ እዛው ሆኖ ሲሰግድ አዙረው በቀኛቸው መምጣታቸው ምንድን ነው? ሰላት ላይ ሆነው አዙረው ወደ ከቀኛቸው መምጣታቸው መቆም ያለበት ከበስተቀኝ መሆኑን ያሳየናል። ከግራም ምንም ችግር ባይኖረው ኖሮ እንደዛው እንዳለ ይተውት ነበር። ወይም የማይካበል የሆነ ኢዚ ነው አታካብል አይነት ነገር ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም እዛው ይተውት ነበር። ግን አዙረው ወደዚህ ማምጣታቸው የነገሩን ትኩረት መሰጠት እንዳለበት ያሳየናል ማለት ነው። ሰላቱን ጀምሮ ከሆነ አዙረው ማምጣታቸው ያኒ ሰላቱ አልተበላሸም ወይም ባጢል አልነበረም ማለት ነው። ከጅህልና አለማወቅ ነው ሊባል ይችላል። ከመሆኑም ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም እስከሚያዞሩት ድረስ ሰላቱን ጀምሯል። ስለዚህ ከእንደገና መጀመር እንዳለበት የመሳሰለውን ነገር የሚጠቁም ምንም ነገር አልተገኘም። ስለዚህ መቆም ያለበት በዚህ ነው። ነገር ግን ከግራው ከኢማሙ በስተግራ በኩል ቆሞ ሰላቱን ቢጨርስስ ኢማሙ እድል ባይኖረው ያንን ለማስተካከል ወይ የማስተካከል ነገር ባይመቸው ሰላቱ ሰሂህ ነው። ያው መሆን ያለበትን ነገር ከመኻለፉም ጋር ማለት ነው። ከአንድ በላይ በሚሆኑበት ጊዜ ከኢማሙ ኋላ ነው የሚቆሙት። ስለዚህ ኢማሙን መሀል ያደርጋሉ። ከዛ በኋላ ወደ ቀኝ ከዛ ወደ ግራ እያለ የማእሙምነት ሰፉ ፈድሉ ምንድን ነው? እሱ ኢማምና ማእሙም ሲሆን ከጎኑ ነው የሚሆነው። ሁለትና ከዛ በላይ ሲሆኑ አንደኛው ሐዲስ ያው ኢማሙን ወሰጥ አድርጉት መሀል ላይ አድርጉት የሚል ስላለ ከኢማሙ ኋላ ይጀመራል። ከዛ በኋላ ሰፍል መያሚን ሁሉ ጊዜ የቀኝ ሰፍ አፍደል ነው። የተለያዩ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም አንዳንዶቹ ዳኢፍ ናቸው። ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም ሰላት ከሰገዱ በኋላ ሲጨርሱ ፊታቸውን የሚያዞሩት ወደ ቀኝ ነው። ላይክ ያኒ ዚክር ሲያደርጉ ፊታቸውን ወደ በቀኝ በኩል በሰፉ በቀኝ በኩል ያሉትን ሰዎች ነው ፌስ የሚያደርጉት ማለት ነው። እነዚህ እንደዚሁም ሌሎች ፈዳኢሉን የሚጠቁሙ በጥንካሬ ደረጃ ደካማ ቢሆኑም አሉ። ከዚህ አንጻር ወደ ቀኝ የሚሄደው የበለጠ ነው ማለት ነው። በሶስተኛ ደረጃ አፍደል የሚባለው ምንድነው? እሱም ለኢማሙ የቀረበ መሆን ነው። ለኢማሙ የቀረበ መሆን ቢማዕና አንድ ሰው ሰላቱን በሚያሰግድበት ጊዜ ማእሙሙ ከኋላው ከጀመረ 3፣ 4፣ 5 ሰው በቀኝ በኩል ካለ ስድስተኛ መሆን ወይም ደግሞ በግራ በኩል ሁለተኛ መሆን ከኢማሙ አጠገብ መሆንን ያሳያል። ስለዚህ ኢማሙን ወሰጥ የማድረጉም ነገር ከቀኝም ከግራም ሲሆን
እዚህ ወዛ ሄዶ 3 4ኛ 5ኛ 6ኛ ከሚሆን በዚህ በኩል ከኢማሙ አጠገብ መሆኑ ይሄም እንደዚሁ እንደ ርቀቱና እንደ ቅርበቱም ጭምር ይታያል ማለት ነው። ያው ቅድም እንዳልነው ኢማሙ ከኢማሙ ኋላ በስተግራ ቢሰግድ ሰላቱ ውድቅ አይሆንም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን እንደገና እንዲሰግድ ያ ሰላቱ ትክክል እንዳልሆነ አላዘዙትምና ማለት ነው። ሌላው ለመስለሃ ለሰላቱ መስለሃ ሲባል የሚደረጉት ትንሽ እንቅስቃሴዎች ሰላቱ ላይ ምንም ችግር እንደማይፈጥሩ ያሳየናል። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ አምጥተው ወደዚህ ሲያዞሩት እንቅስቃሴ ነው። አብዱላህ ኢብኑ አባስም ከዛ ተነስቶ ወደዚህ በኩል መዞሩ ሌላ እንቅስቃሴ ነው። እነዚህ ሁሉ ከግምት ውስጥ ይገባሉ ማለት ነው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን እንዲዞር ሲያደርጉት ከፊት ለፊታቸው ማምጣት ይችሉ ነበር። ያ የበለጠ ቀላል ነው። በዚህ በኩል ጎትተህ እንደዚህ ማምጣት ይቀላል። ከመሆኑም ጋር በዚህ በኩል አዙረው እንዲማምጣት የሚያስቸግር ከመሆኑ ጋር ያንን መምረጣቸው ከኢማሙ ፊት መንቀሳቀስ ችግር እንዳለው ነው የሚያሳየን ማለት ነው። ሌላው እዚህ ላይ የሚነሳው ምንድነው? እሱ ከኢማሙ ቀኝ ሲቆም እኩል ከኢማሙ ጋር ተስተካክሎ ነው መቆም ያለበት ወይንስ ያው ብዙዎቹ ዑለማዎች የሚሉት ኢማምነቱን የሚጠቆም ነገር ለማስገኘት የተወሰነ ወደ ኋላ ቢል የተሻለ ነው ይላሉ። ነገር ግን ይሄ ነው መሆን ያለበት ተብሎ በትክክል ይሄ ነው የሚለው ነገር ማስረጃ እስካሁን ወላሁ አለም የለውም። ከመሆኑ ጋር ከቀኙ መሆኑ ተይዟል፣ ከኢማሙ ጋር ትክክል መሆኑ ተይዟል። የተወሰነች መዛነፏ ግን ያው የተለያየ የዑለማዎች አስተያየት ያለበት ነው። ቢማዕና ትንሽም ቢሆን ወደ ኋላ ዘግየት ማለቱ ጥሩ ነው። ከኢማሙ እኩል ቢሆንም ያን ያህል ትልቅ የሆነ ክፍተት አይደለም ማለት ነው። ከዚህ ጋር ተያይዞ የአነስ ብን ማሊክ ረዲየላሁ ዐንሁ ሐዲስ ነው። عن أنس رضي الله عنه قال صلى رسول الله صلى الله عليه وسلم فقمت ويتيم خلفه وأم سليم خلفنا متفق عليه واللفظ للبخاري። በዚህ ሐዲስ ላይ ኡሙ ሱለይም የአነስ ብን ማሊክ እናት ናት። አንድ ወቅት ላይ ምግብ አዘጋጀችና ለነብዩ ሰለላሁ ዐለይሂ ወሰለም ቤት ጋበዘቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው ከጋበዛቸው ይሄዳሉ ጥሪ ካደረገላቸው። ሐታ ምንድን ያሉት ነብዩ ሰለላሁ ዐለይሂ ወሰለም የፍየል ሸኮና ቀቅሎ አንድ ሰው ቢጋብዘኝ እሺ እምቢ አለው። ተዋዱዓቸውን ያሳያል። ለሰሐባቸው ያላቸውን ትልቅ ቦታና ማንም ሰው አክብሮ እስከጠራቸው ድረስ ያንን ጥሪ የሚቀበሉ መሆናቸው ነው። ከዛ ሄደው ከበሉ ከጠጡ በኋላ የሆነ ቦታ አሳዩኝና ልስገድላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቢማዕና የተፈለገበት ምንድን ነው ይላሉ ዑለማዎች። አንደኛ በቤት ውስጥ የመስገጃ ቦታን አሳይን ሊያደርጉላቸው። ከዚህ በመነሳት ምን ይላሉ ዑለማዎች? አንድ ሰው በቤት ውስጥ ሙሰላ ማዘጋጀት፣ የሆነ ቦታ አዘውትሮ የሚሰግድበት ቦታ ማዘጋጀት ጥሩ እንደሆነ ችግር እንደሌለው የመስገጃ ቦታ። አንዳንድ ሰዎች ለምሳሌ ሙሰላሩም ወይም የሰላት ክፍል ብለው ሲሰግዱ ሁሉ ጊዜ እዛ እየሄዱ ነው የሚሰግዱት ምናምን፣ ይሄ ችግር እንደሌሎችም ማስረጃዎች አሉ። ከመሆኑም ጋር ይሄም የሚያሳየን ይሄን የሆነ ቦታ ላይ አሳይን አድርጎ በቃ ሁሌ ሰላት ሲፈልግ እዛ እየሄዱ የቤተሰቡም አባል ሰላት ሲሰግድ ክፍል ከሆነ ክፍል፣ ቦታ ከሆነ ቦታ የሆነ ነገር አዘጋጅቶ እዛ ቦታ ላይ እንትን ማለት የተፈቀደ ወይም የሚወደድ እንደሆነ ያሳየናል። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ይህን ያደርጉት ምንድነው ያኒ ለበረካ ነው። ያኒ ነብዩ ሰለላሁ ዐለይሂ ወሰለም የሰገዱበት ቦታ ብለው እዛ ቦታ ላይ መስገዳቸው ለነሱ ምንድነው በረካ አለው፣ ተበሩክ ያገኙበታል ማለት። ስለዚህ የሆነ አሮጌ ሰሌን የተሰቀለች ነበረች፣ አመጣንና አራገፍን፣ ውሃ ከፈከፍንባትና የሆነ ቦታ ዘርጋንላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰገዱ እዛ ላይ። ሲሰግዱ ግን ምን ይላል አነስ ብን ማሊክ? ፈቁምቱ ወየቲሙን ኸልፈው፣ እኔና አንድ የቲም የሆነ የቲም ማለት እንደው ምንድነው ለአቅመ አዳም ያልደረሰ አባቱ የሞተበት፣ አባቱ ሞቶበት ለአቅመ አዳም ያልደረሰ አባቱ የሞተበት የቲም ይባላል። ስለዚህ አነስ ምን አለ? እኔና አንድ የቲም ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ቆመናል። ወኡሙ ሱለይም የአነስ እናት ደግሞ ኸልፈና ከኛ በኋላ ቆመቻል። ይሄ ምን ያሳየናል? አንደኛ ሱና ሰላት በጀማ መስገድን የሚፈቀድ መሆኑን ያሳየናል። ሌላው ሰላትን ለይቶ ግን ለማስተማር ብሎ መስገድ እንደሚቻል ያሳየናል ይላል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ቦታ ላይ ለነሱ ሰግዱላቸው፣ መስገጃ ቦታውን አሳይን ሊያደርጉላቸው፣ በረካ ሊፈልጉ በረካ እንዲያገኙበት ብለው ማድረጋቸው ቅሳው የሚያሳየን ይህንን ነው። እንዲሁም በሌላ ዘገባ ላይ የአነስ ብን ማሊክ አያት ነብዩ ሰለላሁ ዐለይሂ ወሰለምን አምጡና መስገጃ ቦታ ያሳይን ያርጉልን የሚል ጥያቄ እንደመጣ የሚያሳዩ ዘገባዎችም አሉ። ሌላው ከሐዲሱ የምንረዳው አንድ ሰው የቀድሞ ሐዲስ ምንድነው? አንድ ሰው ከኢማሙ ኋላ እንዴት እንደሚሰግድ። ይሄ ደግሞ ሁለትና ከዛ በላይ ሲሆኑ
እንዴት ነው ሰፉን የሚቆሙት? ከኋላ ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ነው የቆሙት። ስለዚህ ሁለትና ከዛ በላይ የሆኑ ሰዎች ሰፍ ላይ ሲቆሙ ከኢማሙ ኋላ ነው የሚቆሙት ማለት ነው። ከኢማሙ ኋላ ነው የሚቆሙት። ሌላው የምናየው ከሐዲሱ ምንድነው? እሱ ሴት ከሆነች ብቻዋን እንኳን ብትሆን ከሰፉ ኋላ ነው የምትቆመው ማለት ነው። የቤተሰብ አባልም እንኳን ብትሆን ለአነስ ብን ማሊክ እናት ነች፣ የቲሙም ሕፃን ትንሽ ልጅ ነው። ከነሱ ጋር አብራ መቆም ስትችል ከኋላ መቆሟ ነብዩ ሰለላሁ ዐለይሂ ወሰለም አይተው ማረጋገጣቸው የሚያሳየው ምንድነው? የቤተሰብ አባልም እንኳን ቢሆኑ በጀማ በሚሰገድበት ጊዜ ሴት ከሆነች ከኋላ ነው የምትቆመው። ለአነስ ብን ማሊክ እናት ነች ከመሆኑ ጋር ልጄ ነው ብላ ከጎኑ አልቆመችም። ምንድን ነው ያደረገችው? ከኋላቸው ነው የቆመችው። ይሄ የሰሐባዎች ተግባር ነብዩ ሰለላሁ ዐለይሂ ወሰለም ያረጋገጡት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱና በዚህ ያለፈው ማለት ነው። ስለዚህ ሴት ከሆነች ከዛ በኋላ እንደምትቆም ያሳየናል። ሌላው ከሐዲሱ የምንረዳው ለአቅመ አዳም ያልደረሰ እንኳን ቢሆን እንደ ሰፍ ላይ ሰላተል ጀማዓ ከቀረበ እንደ ሰፍ እንደሚቆጠር ነው። አነስ ብን ማሊክ ከሱ ጋር ነው ከኋላ የቆመው። የሱ የልጁ ሰፍ ባይቆጠር እንደ ሰፍነት ባይቆጠር ነው አነስ ብን ማሊክ መቆም የነበረበት የት ነው? ከነብዩ ሰለላሁ ዐለይሂ ወሰለም ጎን ነበር፣ ካጠገባቸው በቀኛቸው በኩል ነበር። እንደ አብዱላህ ብን አባስ ሁለቱ ከኋላ መሆናቸው ትንሽ ልጅም ቢሆን ምንድነው እሱ ከሰፉ ጋር እንደሚቆጠር ነው፣ እንደሚደመርና ሰፍ ተብሎ እንደሚቆጠር ያሳየናል። ኢንሻአላህ እዚህ ላይ እናብቃና በሚቀጥለው ደርሳችን እናየዋለን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.